ኢትዮጵያን ይከባታልና የአባይን ወንዝ በመሻገር አብርሃ አጽባህ እንዲሁም ጳጳሱ አቡነ ሰላማ የግዮንን ወንዝ ተሻግረው ወደዚህ እንደመጡ ይናገራል። እና ሲመጡም እያንዳንዳቸው ቦታዎችንም እየሰየሙ እንደመጡ ነው የሚናገሩና በመጀመሪያ ጊዜ ወደዚህ ቦታ መጡ ይላል። አብርሃ አጽባህ እንዲሁም ጳጳሱ አቡነ ሰላማ ወደዚህ ቦታ መጥተው በ333 ዓመተ ምህረት ማለት ነው እዚህ ወዳ ማዶ ላይ ግንብ ወሬ ሳይሰራ ይቀርና እዛ ቦታ ላይ ቤተክርስቲያን እንደሚጀምሩ ቀድሞ ትንቢትም ተነግሮበት እንደነበር አባቶቻችን ይናገራሉ። እና እዛ ቦታ ላይ ጀመሩት ነው የሚለው የምታውቱን ቤተክርስቲያን እዛ ጀመሩት ነው የሚለው። እና እዛ ሲጀምሩት መሬቱም ሲቆፍሩት እሳት እየወጣ እንቢላቸዋል፣ ድንጋዩም እሳት እየወጣ እንቢላቸዋል። ስለዚህ እግዚአብሔርን በጸሎት መጠየቅ አለብን፣ እግዚአብሔር ባይፈቅደው ነው አሉና እግዚአብሔርን በጸሎት መጠየቅ አለብን ብለው ተራራማ ቦታዎችን መምረጥ ጀመሩ ነው የሚለው። ምክንያቱም እግዚአብሔር ታልፈቀደ የእግዚአብሔር መልካም ፈቃድ ካልሆነ ምንም ማድረግ ስለማይቻል ማለት ነው። እና እነሱ እግዚአብሔርን በጸሎት መጠየቅ አለብን ብለው አሁን ያለንበት የኦሪት መስዋዕት ይሰዋበት የነበረ ቦታ ነው። ይሄንን መረጡ። እዚህ ወዳ ማዶ ላይ ግንቦሬ ወይም የቅዱስ ሚካኤል ቤተክርስቲያን አሁን ተተክሏል እዛው ላይ ማለት ነው። እና ያንንም መረጡ ይላል። ወዳ ማዶ ላይ ደግሞ ሰላምጌ አለ። እንግዲህ ሰላምጌም ሰላማና ጌታ እንግዲህ የመድኃኔ ዓለምና የአቡነ ሰላማ ቤተክርስቲያን ያለ ያንንም መረጡ ይላል። አሁን ነው የተተከለ እርሱ ማለት እንዲሁም ዜናው አለ። ዜና ማለት መናገር ነው። ዜናው ይላልና መናገር ከዛ እነዚህ አራቱን መረጡና በአራቱ ቦታዎች ላይ አብርሃ አጽባህ ጳጳሱ አቡነ ሰላማ ከሳቴ ብርሃን እንዲሁም ደግሞ ኤፍሬም የተባለ የኦሪት ሊቀ ካህናት ይለዋል። እና እነዚህ አራቱ ቦታዎች ላይ ሱባኤ ገቡ። ምን ለማድረግ? ቤተክርስቲያን ለመስራት ማለት ነው። አንድ ቤተክርስቲያን ለመስራት ያሰቡ ይሄን የምታውቱን ቤተክርስቲያን ለመስራት ማለት ነው። ሱባኤ ሲገቡ እግዚአብሔር በራይ ቀጥታ እዚህ ጋር ያሳያቸው ማለት ነው። አንድ አምደ ብርሃን ተተክሎ የአምደ ብርሃን 12 ክፍል ሆኖ አዩት ነው እንግዲህ እዚህ ቦታ ላይ ማለት ነውና አራታቸውም አንድ አይነት ራእይ ለሶስት ቀን በአንድ አይነት ቀናት ነው ለሶስት ቀናት ሱባኤ የገቡ አንድ አይነት ራእይ ያም ራእይ ማለት ነው እዚህ ቦታ ላይ 12 አንድ አምድ ኑሮ ያምዱ 12 ክፍል ሆኖ አዩትና አንድ ቤተክርስቲያን ተተክሎ 12 ቤተ መቅደስ እንደሚኖር በራእይ እግዚአብሔር ያሳያቸው። በ333 ዓመተ ምህረት ይህንን የምታዩትን ቤተክርስቲያን በወርቅና በብር በእንቁ አስጊጠው ሰሩት ነው የሚለው። በወርቅ በብር በእንቁ አስጊጠው ሰሩት ነው የሚለውና ይህንን አብርሃ አጽባህ እንዲሁም ጳጳሱ አቡነ ሰላማ በመባረክ ሌሎቹ ደግሞ በማስተባበር ማለት ነው ነገስታቶቹ ይህንን ቤተክርስቲያን በወርቅና በእንቁ አስጊጠው ሰሩ። ከዚያ ካሰሩ በኋላ እንግዲህ የተለያዩ ስያሜዎች እንዳልኳችሁ ሀገረ እግዚአብሔር ጽርሐ አርያም እየተባለ እና ሀገረ ሰላም እንዲሁም የቦታዋንም ስያሜ እንግዲህ ጽር ያለውን አርያም ያለውን እንግዲህ ጽር ያለውን ማርያም አርያም ያለውን መርጡል እንግዲህ መርጡ ለማርያም እንግዲህ ጽር ያለው መርጡ ለአርያም ያለው ማርያም መርጡ ለማርያም ብለው ሰየሙት ነው የሚለው በእንትን ማለት ነው። ምንድነው እንግዲህ መርጡል ብዙ አይነት ትርጉም አለው። የማርያም ቤት እንደማለት ነው። የማርያም ቤት፣ የማርያም አዳራሽ፣ የማርያም የጸሎት ቤት እንደማለት እና ይሄንን ሰየሙት ይላል። ይሄንን ስያሜ ከሰየሙ በኋላ ማለት ነው እዚህ ቦታ ላይ አጠቃላይ የቦታዋን መርጡ ለማርያም ብለው ሰየሟት። እንዲሁም በአካባቢ የሚኖሩ ህብረተሰብ እንዲሁ ነው መርጦ ለማርያም እያሉ ይጠራሉ። መርጦ ለማርያም መርጦ ጥሩ ነገር እንደመስጠት ማለት ነው። መርጦ ለማርያም እና ይህንን ብለው የአስተዳዳሪውም የመጠሪያ ስምም እንዲሁ ደግሞ ርዕሰ ርዑሳን ብለው ሰየሙ ይላል። እንግዲህ እዚህ ገድለ አብርሃ አጽባህ በግዕዝ የተጻፈለ እዛ ላይ ይናገራል። ምንድነው ርዕሰ አለቃ ሆነ ያለቆች አለቃ እንደማለት ነውና ይህንን ብለው ሰየሙ። ከዛ በኋላ ማለት ነው እዚህ ቦታ ላይ ይህንን ስያሜ ከሰጡ በኋላ በደናግል መነኮሳት እንዲሁም በዲያቆናት ቅዳሴው እንዲቀደስ ብለው ስርዓት ሰሩ። ከዛ ጀምሮ ያው ስርዓቱ በዚህ ነው ማለት ነው እየተካሄደ ያለውና ይህን እንዲሁ ከሆነ በኋላ የቦታዋን ስያሜ ሰጡ፣ ያለቃውን ስያሜ ሰጡ። ከዛ በኋላ መነኮሳትና ዲያቆናት እንዲቀዱ ስርዓትን ሰሩ። ይህንን ብለው እንግዲህ ከዛ የቤተክርስቲያን ተሰርቶ አበቃ። ቅዳሴው ሁሉ ነገር እንዲቀደስበት እንዲወደስበት አደረጉ ይህንን ቤተክርስቲያን ማለት ነው። ይሄ ቤተክርስቲያን እንግዲህ በእውነት ለመናገር የዚች ቦታ ታሪክ ማለት ነው እንዲህ ባጭሩ ጊዜና ባጭር ሰዓት ነግሮ የሚያልቅ አይደለም፣ ወይንም በእኔ አንደበት ደግሞ ተዘርዝሮ የሚያልቅ አይደለም እውነት ለመናገርና ከዛ በኋላ ይህንን ከስም ተሰየሙ በኋላ የዚህ አስተዳዳሪ ማለት ነው ያስተዳድር እንደነበረ የሚናገረው ከዚህ እስከ ናውጋ ድረስ
በዚህ ውስጥ ማርትሬዛው እየተገበረ እየመጣ ያመጡ እዚህ በዚህ ውስጥ ይተዳደር እንደነበረ ከዚያ ደግሞ እስከ ሶማ ድረስ ያስተዳድር እንደነበረ እስከ ሰንጓጓ እንደው አጠቃላይ ዙሪያውን በአራቱ አቅጣጫ ሁሉ እዚህ ቦታ ላይ የመጡ ያስተዳድር እንደነበረ አስተዳዳሪው ይናገራል። እንግዲህ ታሪኩ እዚህ ነገስት የሚባል መጽሐፍ ላይ አለ። እዛ አንድ ባንድ ተመዝግቦ እናገኘዋለን። በዚህ ውስጥ ይተዳደር እንደነበረ ማለት ነው። ዙሪያውን ያሉት አጠቃላይ በየአቅጣጫው ማለት ነው በአራቱ ማዕዘንና ይህንን በዚህ ያስተዳድር እንደነበረ እዚሁ ላይ ለምሳሌ እነዚህ አክሱም ጽዮን፣ መርጦ ለማርያም፣ ተድባበ ማርያም፣ ጣና ቂርቆስ እነዚህ የነዚህ አስተዳዳሪዎች ተለሉ ቀድሞ ራሱ ነገስታትም ሁላ እንደማይነግሱ ነው የሚናገረው በታሪክ ማለት ነው። ለምሳሌ አክሱም ጽዮን ንውረድ ዘውዱን ይደፋ እንደነበረ ይናገራል። እንዲሁም ደግሞ የመርጦ ለማርያሙ ደግሞ ቅባ ቅዱሱን ይቀባ እንደነበረ መቼም ነገስታት ሲነግሱ ማለት ነው ይቀቡና እንደዚሁም የተድባበ ማርያም ደግሞ ህድለተ ወርቅ የወርቅ ከባለውን ከዘራውን ይሰጣ እንደነበረ እንዲሁም የጣናው ደግሞ ካባ ማለት ነው ያለብስ እንደነበረ ልብሱን ይናገር። እነዚህ ከለሉ ከቀዳማዊ አጼ ምኒልክ ጀምሮ እስከ አጼ ኃይለ ሥላሴ ድረስ ይህ እንደቆየ ይናገራል ታሪክ። አጼ ኃይለ ሥላሴ ላይ እንደደረሰ አቋረጠ ነው የሚለው ታሪኩ ማለት ነው። ምንድነው ነገስታቶቹ ፊት እዚህ እንደሚቀርቡ ማለት ነው አብረው ያነግሱ እንደነበረ ነው የሚናገረው። ምክንያቱም ከምንድነው ተጥንታዊነታቸው አንፃር ማለት ነው እነርሱ ከለሉ ነገስታትም እንደማይነግሱ ነው የሚናገሩና በዚህ ይሄን እንትን ተብሎ እንግዲህ ከ333 ዓመተ ምህረት እስከ 842 ዓመተ ምህረት ድረስ የቤተ ክርስቲያን አገልግሎት ሲሰጥ ቆየ ነው ባጭሩ። በ842 ዓመተ ምህረት በዩዲት ጉዲት እንደተቃጠለ ነው የሚናገረው። እንግዲህ የዩዲት ጉዲትን ስናነሳ ማለት ነው በተለያዩ ታሪኮች ላይ እናገኘዋለን። ፈላሻ እንደነበረች ነው የሚናገረው። ከቅድመያቶቿ ጀምሮ ፈላሻ እንደነበረች ይናገራል። መነሻው አክሱም አካባቢ እንደነበረ እና ፈላሻ እንደነበረች የአይሁድ እምነት ተከታይ እንደነበረች ክርስቶስ ወደዚህ ምድር መምጣቱን የማትቀበል ማለት ነው። አሁንኛ ክርስቶስ ቅድመ ዓለም ከአብ ያለና ድህረ ዓለም ከመቤታችን ቅድስት ድንግል ማርያም ያለ አባት መወለዱን እናምናለን እና ከዚያ በኋላ ይህንን በዚህ ላይ ማለት ነው እርሷ ግን አታምንም ነበር እና በዛን ዘመን የተሰሩ አብያተ ክርስቲያናትን ብዙ ታቃጥል እንደነበረ ታሪክ ያስረዳናል። እና ይህንን ቤተ ክርስቲያን በወርቅና በእንቁ የተሰራ ቤተ ክርስቲያን እንደምታቃጥለው ማየት የተሳነው ሰው እንደነበረ ነው የሚናገረው። እና እርሱ ምክንያቱም እሷ ንግስት እንደነበረች ይናገራል። ተከታዮቿ ብዙ እንደነበሩ ነው የሚናገር። ከዛ በኋላ አብረዋት ብዙ ጦረኞች መጡ ነው የሚለው እና ከዚያ በኋላ በዚህ ሲመጡ ይህንን ማቃጠል አለብን ብለው ይህንን የምታዩትን አጠቃላይ በሰማ አድርገው አቃጠሉት ይላል። ከዛ በኋላ እርቃኑ ሆኖ ቆየ ነው የሚለው። ምክንያቱም አሁን ይሄ ቅርብ ጊዜ ነው የተደረገበት በ1992 ዓመተ ምህረት በህብረተሰቡ በባህል ቱሪዝም አማካይነት ህብረተሰቡ እንጨቱን ሁሉን በማውጣት በጉልበትም ይህንን ቅርብ ጊዜ እንጨትም የተደረገበት ማለት ነው። እርግጥ አሁን ብረትም የተደረገበት ቅርብ ጊዜ ነውና ይህ ከዛ በኋላ ግን ከዛ በፊት ዝም ብሎ ነበር እንደዚህ እንትን ያለ ማለት እና ይሄ ህንጻውን ዙሪያውን ስናየው ማለት ነው የቅዱሳን መላእክት ስዕሎች አሉበት። የ12 ሐዋርያት ምስል ያለበት ነው በዚህ ዙሪያው ስናየው ማለት ነው። እንግዲህ ቅዱሳን 24ቱ ካህናተ ሰማይ ወይም ሱራፌል ይላቸዋል። የእግዚአብሔርን መንበር ሁሌ ቅዱስ ቅዱስ እያሉ የሚያያጠኑ ቅዱስ ቅዱስ እያሉ የሚያመሰግኑ የነሱ ምስል ያለበት እነ ቅዱስ ሚካኤል የነ ቅዱስ ገብርኤል እነ ቅዱስ ሩፋኤል ዙሪያውን የመላእክት ምስል ያለበት ነው ስዕሉ ማለት ነው። ዙሪያውን ድንጋይ ላይ የተሳለ ስዕል እና ይሄንን በዚህ አስቂጠው ሰርተው ያው አገልግሎት ሲሰጥ ቆየ። 333 የተሰራው በ842 በዩዲት ጉዲት ተቃጠለ። ምናልባት አንዳንድ ሰው ባለማወቅ ማለት ነው ግራኛ አህመድ አቃጠለ። ግን ግራኛ አህመድ እዚህ ቦታ እንዳልመጣ ነው የሚናገረው። እዚህ ላይ የምገልጽላችሁ ማለት ነው። ግራኛ አህመድ የቀረው የት ነው? ጎንደር ነው። ማክሰኝት የምትባል ቦታ ላይ የግራኛ አህመድ ወረራ ታሪክ እዛ ላይ በብታነቡ ታገኙታላችሁ። እሱ መነሻው ሶማሊያ አካባቢ ላይ እንደነበረ ነው የሚናገረው። ተወልዶ የሚያደገዘው አካባቢ ነው የሚናገረው እና እዚህ ቦታ እንዳልመጣ ነው። በአጼ ገላውዲዮስ እንግዲህ አጼ ልብነ ድንግል ጋራ ግጥም ያደርግ እንደነበር በታሪክ ይናገራል። አጼ ልብነ ድንግልን ድል ሲያደርግ የአጼ ልብነ ድንግል አጼ ገላውዲዮስ ሲተካ አጼ ገላውዲዮስ እሱን ድል ባደርገው የሱን የክብር ልብስ የራሴን የክብር ልብስ አምጥቼ እዚህ ያስገባለሁ ስላለ የሱ ልብስ ስላለ ብቻ ነው እዚህ ባለማወቅ ሰው ለምሳሌ ግራኛ አህመድ የወረወረው ድንጋይ ይላል።